በነገራችን ላይ አዲስ አበባ ሌላ ታሪክ ጀምራለችና ዛሬ ማስጎበኛችሁ አዳዲስ ነገሮችን ነው። ለምሳሌ ያህል ከዚህ በፊት በጨረፍታ አንስቻለሁ። ሁሉም የመኪና መሸጫዎች አሁን ባሉበት ወይ አይሸጡም ወይም ደግሞ ከከተማ ይወጣሉ ወይም ህንፃ ስር ይገባሉ። አንድ የጋራ ዲስፕሌይ ይኖራቸዋል። ሌላኛው ለብቻ የንግድ ዘርፎችን ለይቶ በየዘርፉ አንድ ቦታ ላይ ማደራጀት ወይም ደግሞ አንድ ቦታ ላይ ማድረግና ያን ዘመናዊ ነገር ማምጣት አንዱ ስትራቴጂ ሆኖ ለምሳሌ ያህል ጥበብ ሞል ተብሎ የጥበብ ስራዎች የእጅ ስራዎች የሚሸጡበት፣ ስጦታ ሞል ተብሎ የስጦታ ስራዎች የስጦታ ቁሳቁሶችና እቃዎች ብቻ የሚሸጡባቸው ሞሎችን ነው ማስጎበኛችሁ። ከኮሪደር ልማቱ በኋላ ከመጡ ለውጦች አንዱ ለምሳሌ ያህል ባሶች ከዚህ በኋላ ታክሲዎች ከዚህ በኋላ ግራውንድ ሰርፌስ ላይ ወይም ደግሞ ፊት ለፊት አይቆሙ ወደ ህንፃ ስር ይገባሉ። ከዚህ ጋር ተያይዞ የመኪና መሸጫዎቹን በተመሳሳይ መልኩ በየሜዳው ተዘርግቶ ይሸጥ የነበረው ወይም ደግሞ በየግቢው ቆሞ ይሸጥ የነበረው ይቀርና አንድ የመኪና ዲስፕሌይ ይኖራል። በብዛት የሚቆሙበት ዌር ሃውሶች ደግሞ ከከተማ ውጭ ሆነው ወይም ደግሞ ከአዲስ አበባ ከተማ ውጭ ሆነው ሸገር ሲቲ ላይ በቅርቡ ይገነባል። ከፊታችን የምታዩት መገናኛ አካባቢ የሚገነባው የመኪና ሾውሩም ወይም ደግሞ ዲስፕሌይ ቦታ ሲሆን ሙሉ ለሙሉ የመኪና መሸጫ ወይም ማሳያ ሆኖ ይቀጥላል። የተወሰኑ ደግሞ ከመኪና ጋርና ከመኪና ነክ ነገሮች ጋር የተያያዙ ንግዶች በጥቂቱ ቦታ ይሰጣቸዋል። ይህኛው ደግሞ የምናየው ከወንዝ ዳር ፕሮጀክቱ ጋር የተናበበ ሆኖ የስጦታ ሞል ይባላል። ሙሉ ለሙሉ የስጦታ እቃዎች፣ የእጅ ስራዎች፣ የተለያዩ የሙያ ውጤቶች የሚሸጡበት ሞል ነው። አብዛኞቻችሁ እንደምታውቁት መቼም ሽሮ ሜዳ ሲነሳ የሀገር ባህል ልብስ ወይም ደግሞ የጥበብ ልብስ አብሮ የሚነሳ ነው ወይም የማይነጣጠሉ ነገሮች ናቸው። ሽሮ ሜዳ አካባቢ እየተገነባ ያለው ይህኛው ፕሮጀክት ደግሞ ጥበብ ሞል ሲባል ሙሉ ለሙሉ የጥበብ ነክ ነገሮች የሚሸጡበት ለዛ ተብሎ ታስቦ ብራንድ ተደርጎ በዛ ደረጃ ግንባታው በ6 ወር ውስጥ ተጠናቆ የምትረከቡት ፕሮጀክት ነው። እነዚህ የጠቀስኳቸው ፕሮጀክቶች በሙሉ በግል ድርጅት የሚገነባ ሲሆን ለፈላጊዎች አንድ በአንድ እየተሸነሸነ የሚሸጥ ነው። ሀገራችን ላይ የመግዛት ፍላጎት ያላችሁ የፕሮጀክቱን የሽያጭ ባለሙያዎች በእነዚህ ስልኮች ማግኘት የምችሉ ሲሆን የተለያዩ አይነት ለቢሮ ለንግድ የሚሆኑ ቦታዎችን በመሸጥ ላይ ይገኛሉ።